አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙ ሂክማ ቻናል ተከታታይ ውድ እህት ወንድሞች እንደምን አላችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ በኢድ ዝግጁነት መጥተናል። እንኳን አደረሳችሁ ብያለሁ። ኢድ ሙባረክ ውድ እስላም እህት ወንድሞቼ እንኳን አደረሳችሁ። ኢድ ሙባረክ ብያለሁ። አላህ ሱብሃነሁ ወተዓላ የዛሬ ዓመት ሳይበለን በቤታችን በለፋንበት ቤት በልጆቻችን በትዳራችን ተደስተን የምንውል ያድርገን ኢንሻአላህ። የዛሬ ዓመት ያደርሰን ያ ረቢ። ወላሂ የታደለ ነው። ዓመት የሚደርሰው የታደለ ነው። ስንቱ እህቶቻችን ስንቱ ወንድሞቻችን እንግዲህ የዘንድሮ ጀንበር ያለቁት ቁጥር ስፍር የለውም። አላህ ይራህማቸው የሞቱትንም እና አልሐምዱሊላህ ረቢል ዓለሚን። እውነት ጦምን ይዘው ያልጨረሱ ስንቶች አሉ። አልሐምዱሊላህ እኛ ደግሞ አድሎን ወዶን ፈቅዶ ኢድን አደረሰን ኢንሻአላህ። የዛሬ ዓመትም እንደሚያደርሰን ሙሉ ተስፋ አለን ያ ረቢ። በቤታችን ኢድን የምናሳልፈው ይሆናል። አላህ ስደትን በቃ ብሎ የዘንድሮን ኢንሻአላህ ወደፊቱ በቤታችን እናሳልፈዋለን ኢንሻአላህ ቢስሚላህ። ዛሬ ምን ሰራሽ ብትሉኝ ይሄው ምን የመሰለ ጤፍ እንጀራ ማሻአላህ። ሀቂቀተን እንጀራው ልዩ ይለያል። በጣም ነው የሚያምረው ልስላሴው እና እስቲ ምን ትሉ ይሄ ጤፍ ነው የፍርኖ ዱቄት ነው ጭማቂ ውስጥ የት መጣ እንዳትሉ ታለ ሁሉም የትም ቦታ አለ። ይደረጋል፣ መደረግ ይቻላል። ምንም መቁሊያው አለ፣ ስንዴው አለ፣ መውቀጫው አለ። ምንም የሌለ ነገር የለም። እና አረብ ሀገር እንደዚህ ይደረጋል እንዴ የምትሉ ካላችሁ አዎ ይደረጋል። ዋናው እህሉ ነው። እና ቀይ ወጥ ሰርተናል። ምን የመሰለ ሶፍት የሆነ ዳቦ ጋግረናል። ማሻአላህ ዳቦ ይለያል አልኳችሁ። እና ሁሉም በቃ እየተለየ ነው። እና ሙያ አለ ማለት እኮ ነው። በጣም ሙያ አለሽ እሙ ሂክማ። እንዴ እሙ ሂክማ ሸጋነትማ እንዲው ሙያ አይነኝ በትክክል። እና እኔም ባልልም እንግዲህ ስራዬ ያስመሰክራለን። ምን ታካብጃለሽ እንዲያትሉ ትክክል ነው አይደል? እና ፉርኖ ጤፍ አድርጎ የሚጋግረው እስቲ እንግዲህ ሰሙት። ጤፉን ራሱ ምን አስመስለው የሚጋግሩ የሉም ሞልተዋል። እና ዳቦ ወደ ማሻአላ ቆረሱ ሁሉ ነገር ታያላችሁ። እስከ መጨረሻው አብራችሁ የቆዩ ማሻአላ። ሁሉም ነገር በጣም ውብ ነው። እኛ ደግሞ ብዙ ነን የምናከብረው ኢድን በጣም ብዙ ቢያንስ እስከ 18 እንሆናለን ከፊሊፒኖች ጋር ቢቆጠር በጣም ብዙ ነን። በራሳችን ሰዓት በእንቅልፋችን ሰዓት ኢዳችንን እናከብራለን ተሰብስበን እና ይሄንን ይዘን እንሄዳለን ጓደኞቻችን ጋር። ያው የዘንድሮ ረመዳን እኛ ጋር አይደለም ከምናከብረው ጓደኛችን ጋር ነው። በተራ ነው። እዛ አረፋ ላይ ሆኖ እንደሆነ ጦም ለሌላ ጦም የዛሬ ዓመት እንደዛ በቃ ሁሉም የየቤቱ እና ቀሪቡ ደግሞ ያያችሁት የዶሮ አይን ይመስላል። አረ እንደ ይለያል አልኳችሁ። ራሴን ቆለልኩባችሁ። ምን ትላላችሁ? እና እንግዲህ ይሁት ይህም ባልላችሁ የዶሮ አይን እንደሚመስል ይኸው ይመሰክራል ባሊ ውስጥ ያለው እና ብርቱካን ያው ግድ ነው ጭማቂ ሲደረግ ብርቱካን ሱካር አስፈላጊ ነገር ነው። በሀገራችንም ሆነ በውጭም ሆነ ጭማቂ ሲደረግ ብርቱካን ላዚም፣ ሱካር ላዚም እና ማሻአላ። እንጀራው ደግሞ ለየት አለብኝ ዛሬ አመረ በጣም እና ባሌቱም ያው ነስ ያለች ናት። ትልቅ እንዳይመስላችሁ ፎቶ ላይ ነው ያው ብዙም ስለሆነ እና ዳቦ ደግሞ ነፍቷል፣ በጣም ነፍቷል። ውስጡ ሶፍት ነው። ወጡ ቀይ ወጥ ነው። አልጫም ለብቻ ሰርተናል። ማሻአላህ ምንም ያልሰራነው ነገር የለም። በነገራችን ላይ ጓደኛ አንዱን ትሰራ እኔ አንዱን
ክርስቲያን ናት ጓደኛዬ። ነገር ግን ከኔ የበለጠ ነው ኤሊንና እንዲሁ ጦምት ይበጣ ምናምን በጣም ለፈጠራ ራሱ የምታዘገጃጀው እሷ ናት። አዛን ሲል ትጠብቃለች ማለት ነው ውጭ ላይ በቃ ቶሎ ለማፍጠር እንግዲህ ሰውት እና እንደዛ ነው ወዶቼ። አልሐምዱሊላህ አልሐምዱሊላህ ለከል ሐምዱ ለከል ሽክር ወላሂ ላዚም። እንደው አላህዬ ምን እኮ እንደው ለእኛ እኮ በጣም ብዙ ነገር ነው ያደረገልን። ሀቂቀትን ጤና ሰጥቶን መተን ልንሰራ በቃ ያሰብነውን አሳካን። እሱ ፈቅዶልን እኮ ነው። ወላሂ አንዳንዴ በጣም ያኔ ከስደት ላይ ሆነን ይሄን ብናሳልፈው በስተጎን ደግሞ ቤተሰብን እናስደሳለን፣ ራሳችንን ያሰብነውን እናደርጋለን። እና ያው ለብቻችን ብናከብርም ትላችሁ ነው። አልሐምዱሊላህ ቤተሰቦቻችን ባይኖሩም ከጓደኛ ጋር ትትሆኑ በጣም ያኔ ደስታ አለው። ሀቂቀትን እኛ እስከ 2 ሰዓት ተኩል 1 ሰዓት ተኩል ምናምን እንቆያለን። በቃ ማምሻችን በቃ አዳር በሉት ወሬያችን አልቅም። ብዙንም ፊሊፒኖችም ተኛ የባሱ ናቸው። በቃ ያኔ ኢዲ እንደዚህ ትናረግ በጣም በቃ አዳማቂ ናቸው። ወላሂ ማሻአላ። እስቲ ዳቦንም እንቆርሳለን፣ እንጀራውንም እንበላለን፣ ቀሬቡንም እንቀዳለን። እንግዲህ እስከ መጨረሻው ተከታተሉ። ይሄ ሁለተኛው ፓርት ተቆረጠ ዳቦ፣ እንጀራው ቀረበ፣ ቀሬቡ ተቀዳ። እንጀራውን ግማሹን ነው ያመጣሁት እዚህ፣ ምክንያቱም የምንበላውን ነው ያቀረብኩት። ያ ደግሞ ተላጃ ከተነው እንዳይበላሽብን። ሁሉ ነገር ተላጃ ነው ታውቃላችሁ። ጓደኛ ያቆርሰው እና ዳቦ ማሻአላ በጣም ያምራል። ውስጡ በጣም ጠፍ ያለ ነው። ወጣችን ሁሉ ነገር በቀራር ወለም በላ ነው። ብልዓፊያ በሉ ማሻአላ ተባረከላ። እስቲ የዶሮ አይን የሆነ ቀሪብ ቅጅ ቅጅ ጠጭ ደምሽን ሙሉ ደም ይሞላል። በነገራችን ላይ ደግሞ የደም ግፊት እንዳይዘኝ እንጂ በጣም ነው ቀሪብ የምሰራ ነኝ። እንዲያውም ምረት ይለኝ እነሱ ወጣት ጣጣዬን አንጣጣለሁ፣ ቀረጋለሁ፣ አላጣም። ማሻአላ ሁሉም ያመረ ነው። ላይክ፣ ሰብስክራይብ፣ ሸር ማረጋችሁን እንዳትረሱ ቤተሰቦቼ። አበረታቱ፣ ከጎን የሆኑ እሺ፣ በረታቱ። ሀቂቀትን ማሻአላ ያው ተምሮ የማፍጠሪያችን ነው እንግዲህ እሱ ላይ ታይቷል። ችግር የለውም። እኔም ቆረስኩ ተታች፣ እሷም ተላይ ቆርሳለች። ምንድን ነው ይሄ ብጠቅ ቀጭማ ደመሽሙ እናት አለም እና ሰላይ ሰብስክራይብ